ሰላም ሰላም እንዴት ናችሁ? እንግዲህ ዛሬ እንግዲህ በአዲስ ጠቃሚ ርዕስ መጥቻለሁ። እንግዲህ የሽንት ቱቦ ኢንፌክሽን ወይንም ዩሪነሪ ትራክ ኢንፌክሽን ነው እንግዲህ ዛሬ ዲስከስ የምናደርገው። እንግዲህ የሽንት ቱቦ ኢንፌክሽን በተለይ ሴት እህቶቻችንንና በእድሜ ገፋ ያሉ እናቶቻችን ስለሚያጠቃ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሌላ ጊዜ ደግሞ ዩቲአይ ወይንም ዩሪነሪ ትራክ ኢንፌክሽን ቢከሰት በፍጥነት ምን ማድረግ እንዳለባችሁ ስለሚጠቅማችሁ በድጋሜ ላይክ፣ ሼር፣ ሰብስክራይብ አድርጉ። የሽንት ቱቦ ኢንፌክሽን ማለት ምን ማለት ነው? እንግዲህ የሽንት ቱቦ ኢንፌክሽን እንግዲህ ወይንም ዩሪነሪ ትራክ ኢንፌክሽን የምንለው ሽንትን ከሰውነታችን ለማስወገድ የሚጠቅሙ የአካል ክፍሎች አሉ። ማለትም ኩላሊት፣ የሽንት ፊኛ፣ የሽንት ቱቦዎች በባክቴሪያ አማካኝነት ሲጠቁ የሚፈጠር ኢንፌክሽን ሲሆን አብዛኞቹ ኢንፌክሽኖች እንግዲህ የታችኛውን የሽንት ቧንቧ እና የሽንት ፊኛ የሚያጠቁ ሲሆኑ እንግዲህ በተለይ ሴት ከወንዶች ይልቅ ለበሽታው በይበልጥ ተጋላጭ መሆናቸው ይታወቃል። እንግዲህ የሽንት ቧንቧ ኢንፌክሽን ምልክቶቹ ምን ምን ናቸው ነው የሚለው። እንግዲህ አንደኛ ሽንት ሲሸኑ ማቃጠል፣ ሁለተኛው ደግሞ ከእምብርት በታች ህመም ሊኖር ይችላል። እንግዲህ ማህፀን አካባቢ የሚሰማ የመጫን ህመም በሴቶች ላይ ሊኖር ይችላል። ወንዶች ደግሞ ብልታቸው አካባቢ ላይ የሽንት ፊኛ አካባቢ የሚሰማ ህመም ሊኖር ይችላል ማለት ነው። ሶስተኛው እንግዲህ የጎን ህመም ሊኖር ይችላል። አራተኛው እንግዲህ የሽንት ቀለም መቀየር ወይንም ደመና የመሰለ የሽንት ቀለም ሊኖር ይችላል። ለምሳሌ ቀላ ያለ ሮዝ፣ ጠቆር ያለ ሽንት ልንሸና እንችላለን። ሌላ ጊዜ ደግሞ ደም የመሰለ ሽንት ልንሸና እንችላለን። እንግዲህ እንደዚህ አይነት ነገሮችን ስታዩ የሽንት ፊኛ ኢንፌክሽን ሊሆን ስለሚችል ምርመራ ማድረግ ይኖርባቸዋል ማለት ነው። እንግዲህ አምስተኛ ሽንት በምንሸናበት ጊዜ እንግዲህ መጥፎ ጠረን ያለው ሽንት ልንሸና እንችላለን። እንግዲህ ያልተለመደ ጠንከር ሽታ ያለው ሽንት ልንሸና እንችላለን። ስድስተኛው እንግዲህ የሽንት ቶሎ ቶሎ መምጣት ነው። እንግዲህ አሁን ሸንተን መልሰን እንደገና ደግሞ ወዲያውኑ ሽንት ሊኖር ስለሚችል እንግዲህ እነዚህ የሽንት ቧንቧ ኢንፌክሽን ሊሆን ስለሚችል ምርመራ ማድረግ ይኖርብናል ማለት ነው። ሰባተኛው እንግዲህ የሽንት መጠን መቀነስ ነው። እንግዲህ ከሸኑ በኋላ ያለ መጨረስ ስሜት ሊኖር ይችላል። እንግዲህ መንጠባጠብ እና ትኩሳት ሊኖር ይችላል። እንግዲህ ስምንተኛው ማቅለሽለሽና ማስመለስ ሊኖር ይችላል። እንግዲህ እነዚህ የሽንት ቧንቧ ኢንፌክሽን መሆናቸውን የሚያሳዩ ምልክቶች ናቸው ማለት ነው። እንግዲህ የሽንት ቧንቧ ኢንፌክሽን መንስኤዎች አሏቸው። እንግዲህ እነዚህ መንስኤዎች ምንድን ናቸው የሚለውን ነገር ደግሞ ከዚህ ቀጥሎ እናያለን። እንግዲህ የሽንት ቧንቧ ኢንፌክሽን የሚከሰተው እንግዲህ ባክቴሪያ ወደ ሽንት ቧንቧ ገብቶ በሚራባበት ጊዜ የሽንት ቧንቧ ኢንፌክሽን ወይንም ዩሪነሪ ትራክ ኢንፌክሽን ሊከሰት ይችላል። እንግዲህ መንስኤዎቹ እንግዲህ አንደኛ በተፈጥሮ የብልት አቀማመጥ ምክንያት ስፔሻሊ ሴቶች ማለት ነው። እንግዲህ ሴቶች ይሄ የታችኛው ዩሬትራ የሚባለው ክፍል በጣም አጭር ስለሆነች ቀጥታ ባክቴሪያ ወደ ፊኛ ሊገባ ስለሚችል በዚህ በተፈጥሮ የብልት አቀማመጥ ምክንያት ዩሪነሪ ትራክ ኢንፌክሽን ሊከሰት ይችላል። ሌላኛው ደግሞ ሴቶች ላይ እንግዲህ በተለይ በግብረ ስጋ ግንኙነት ላይ ለሽንት ቧንቧ ኢንፌክሽን ሴቶች ሊጋለጡ ይችላሉ ማለት ነው። ሶስተኛው እንግዲህ ሴቶች ባላቸው የሰውነት አቀማመጥ ወይንም ፊሜል አናቶሚ ምክንያት ሊከሰት ይችላል። አራተኛው በማህፀን ውስጥ የሚቀመጡ አንዳንድ የወሊድ መቆጣጠሪያዎች ወይንም የወሊድ መከላከያዎች ዩሪነሪ ትራክ ኢንፌክሽን ሊያስከስቱ ይችላሉ ማለት ነው። ሌላኛው ሴቶች በሚያርጡበት ጊዜ ወይንም ሜኖፖስ በምንለው ጊዜ እድሜያቸው ገፋ በሚልበት ጊዜ ለሽንት ቧንቧ ኢንፌክሽን ተጋላጭ ናቸው ማለት ነው። ሌላኛው መንስኤ ደግሞ ጤናማ ያልሆነ የሽንት ቧንቧ ኖሯቸው የሚወለዱ ህፃናት እነዚህ ለሽንት ቧንቧ ኢንፌክሽን የመጠቃት እድላቸው ከፍተኛ ይሆናል ማለት ነው። በተለያየ ምክንያት እንግዲህ የሽንት ቧንቧ ሊደፈን ይችላል። አንደኛ በኩላሊት ጠጠር ምክንያት፣ ሌላኛው ደግሞ የበሽታ መከላከያ ስርዓት መጎዳት። ለስኳር በሽታዎች እንግዲህ ስኳርን ወይንም ግሉኮስን በሽንት ስለሚወጣ እንግዲህ እዛ ጋር ባክቴሪያው ያንን ግሉኮስ በከፍተኛ ሁኔታ እየተጠቀመ እንዲራባ ስለሚሆን ቶሎ ቶሎ የሽንት ቧንቧ ኢንፌክሽን ሊጠቁ ይችላሉ ማለት ነው። እንግዲህ ሌላኛው መንስኤ ምንድነው? አርቲፊሻል የሆነ የሽንት ቱቦ ወይንም ካቴተር የምንለውን ለረጅም ጊዜ በምንጠቀምበት ጊዜ
ራሱ ካቴተሩ ኢንፌክሽን ዴቨሎፕ ሊያደርግ ስለሚችል ይሄ ሌላኛው መንስኤ ነው ማለት ነው። እንግዲህ የሽንት ቧንቧ ኢንፌክሽን እንግዲህ ሲበረታ የሚያስከስታቸው ችግሮች አሉ። ይሄ የሽንት ቧንቧ ኢንፌክሽን ቶሎ የማይታከም ከሆነ ለከፍተኛ የሆነ ኢንፌክሽን ሊያጋልጠን ይችላል። አንደኛው ከፍተኛ የሆነ የኩላሊት ኢንፌክሽን ወይንም መዳከም ሊያጋልጠን ስለሚችል ቶሎ ብለን በአፋጣኝ መታከም ይኖርብናል። ሌላኛው ደግሞ ነፍሰ ጡሮች ላይ ከተከሰተ እንግዲህ የሚወለደው ሕፃን መጠኑ ከሚገባው በላይ ያነሰ ሊሆን ይችላል። በተለይ ወደ ኩላሊት ከተዛመተ ደግሞ ለሕይወት አስጊና እስከ ሞት ሊያደርስ የሚችል በሽታ ስለሆነ በፍጥነት መታከም ይኖርብናል ማለት ነው። እንግዲህ የሽንት ቧንቧ ኢንፌክሽኖች እንግዲህ መከላከያ መንገዶች አሉ። ምንድናቸው የሚለውን ነገር ደግሞ ከዚህ ቀጥሎ እናያለን። አንደኛ በቀን ውስጥ እንግዲህ ከ2 ሊትር በላይ ውሃ መጠጣት ይኖርብናል። እንግዲህ ይሄ ውሃ እንግዲህ ቶሎ እንዲሸኑ በማድረግ ባክቴሪያው እየተጠረገ እንዲወጣ ስለሚያደርግ በቂ የሆነ ውሃ መጠጣት ይኖርብናል ማለት ነው። ሁለተኛው ደግሞ አትክልትና ፍራፍሬ በደንብ መመገብ ኢሚዩን ሲስተማችንን ከፍ ስለሚያደርገው ዩሪነሪ ትራክ ኢንፌክሽን ወይንም የሽንት ቱቦ ኢንፌክሽን ቶሎ እንዳንጠቃ ሊያደርግ ይችላል። ሶስተኛው በቀን ውስጥ እንግዲህ በጣም በተደጋጋሚ አለመታጠብ ይኖርብናል ማለት ነው። በቀን ውስጥ እንግዲህ ቶሎ የምንታጠብ ከሆነ እንግዲህ የሚፈለጉ ወይንም ኖርማል ፍሎራ የሚባሉት ባክቴሪያዎች የተጠረጉ ስለሚወጡ ይሄ ኢንፌክሽን የሚያመጣው ባክቴሪያ እንዲራባ ምቹ ሁኔታ ስለሚፈጥርለት በቀን ውስጥ እንግዲህ በተወሰነ ጊዜ ብቻ መታጠብ አስፈላጊ ነው ማለት ነው። አራተኛው ሽንት ሲመጣ ይዞ አለመቆየት ወይንም አለማቋረጥ የሽንት ቧንቧ ኢንፌክሽን እንዳይከሰት ይረዳናል ማለት ነው። አምስተኛው ሽንት በሚሸናበት ወቅት እንግዲህ ሙሉ በሙሉ ወጥቶ እስኪያልቅ ድረስ መጠበቅ ይኖርብናል። ሌላኛው እንግዲህ እንደ ፕሪቬንሽን የሆነው እንግዲህ ከግብረ ስጋ ግንኙነት በኋላ ቶሎ መታጠብ አስፈላጊ ነው ማለት ነው። ሰባተኛው በምንጸዳዳበት ወቅት እንግዲህ ከፊት ወደ ኋላ መታጠብ ይኖርብናል፣ ስፔሻሊ ለሴቶች ማለት ነው። ስምንተኛ እንግዲህ የሽንት ቧንቧ ኢንፌክሽን እንግዲህ መከላከያ መንገዶች ከምንላቸው ውስጥ እንግዲህ የተለያየ የብልት ማጽጃ ፓውደሮች አሉ። እነዚህን አለመጠቀም የሽንት ቧንቧ ኢንፌክሽን እንዳይከሰት ሊረዳን ይችላል። ሌላኛው ደግሞ በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚከሰት ከሆነ የወሊድ መከላከያ መንገዶችን መቀየር ካስፈለገ የሕክምና ባለሙያን ማከር አስፈላጊ ይሆናል ማለት ነው። እንግዲህ ለዚህ ቻናል አዲስ ሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።